ሰላም ሰላም ውድና የተከበራችሁ የነገረ ጥበብ ዩቲዩብ ቻናል ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንግዲህ እንደተለመደው አንድ መፍትሄ ለእናንተ ይዤላችሁ መጥቻለሁ ማለት ነው። የዛሬው መፍትሄ ምንም አይነት አስማታዊ ቃል ወይንም ድግምት የሚያስፈልገው ሳይሆን መፍትሄውም በገቢር ብቻ በቁሳቁሶቹ ወይንም በእጽዋት ብቻ መፍትሄ የምታገኙበት ጉዳይ ነው ይዤላችሁ የመጣሁት ማለት ነው። እንግዲህ እሱም ምንድነው? በዚህን ሰዓት ብዙ ሰዎች ብዙ ገንዘብ ከፍለውም እንኳን ቢሆን የብልታቸው መጠን ለማሳደግ እንዲሁም ደግሞ ብልታቸው መጠኑ በተፈጥሮም ይሁን በተለያዩ ምክንያት ያነሰ ሰዎች ብልት ማሳደጊያ በማለት የተለያየ መድሃኒት ሲጠቀሙ እናያለን። ያም ሆኖ ግን ያ የሚጠቀሙት መድሃኒት ዞሮ ዞሮ ደግሞ ለተጓዳኝ የሌላ የጤና ችግር ሲያጋልጣቸው እናያለን። እንግዲህ የጥንት አባቶቻችን ያልተመራመሩት ያልዳሰሱት ነገር እንደሌለ ማሳያ ነው ማለት ነው። የዛሬ መፍትሄ የጥንት አባቶቻችን ለብልት ማነስ መፍትሄ እንደነበራቸው ስንቶቻችን እናውቃለን? ያ የኔም ጥያቄ ነው። ነገር ግን ዛሬ ይዤላችሁ የመጣሁት መፍትሄ ብዙ ሰዎች የሚፈልጉት ነገር ግን ለመጠየቅም ሆነ ለመማከር የሚያፍሩበት ጉዳይ ነው። አብዛኛው ሰው የብልቱ መጠን ትንሽ የሆነ ነው የሚመስለው። እንግዲህ ለዚህ ከባህላዊ መፍትሄ በተጨማሪ በዘመናዊ መንገድ ምክር አገልግሎት የሚሰጡ እንዲሁም ደግሞ መፍትሄ ነው ብለው ኪኒን የሚያስጡም እንዳሉ አውቃለሁ። ነገር ግን የትኛውም በዘመናዊ መልኩ ተሰርቶ የሚቀርብ ኪኒን ሁሉም ነው ባልልም አብዛኛውን ጊዜ የጎንዮሽ ጉዳት ያላቸው መድኃኒቶች ናቸው ማለት ነው። ከዛ ይልቅ ግን ወደ አፍም የማይገባ ዛሬ ይዤላችሁ የመጣሁትን መፍትሄ ብትጠቀሙበት የብልት ማነስ መጠን ችግር ያለባችሁ ሰዎች ፈጣን ለውጥ የምታዩበት ነው ማለት ነው። እንግዲህ ምንድነው የምታደርጉት? እንስላል የሚባል እጽዋት አለ ማለት ነው። እንስላልን የማታውቁት ካላችሁ እንስላል ልክ ሲቆረጥ ወይንም ደግሞ ቅጠሎቹንም ሆነ ትንሽ ነካ ብታደርጉት ሽታ አለው። ያ ሽታውም ደግሞ አረቄ የሚል ሽታ ነው ያለው። በስክሪኑ ላይ አስቀምጥላችኋለሁ። ለማንኛውም እንስላል ምን አይነት እንደሆነ አስቀምጥላችኋለሁ ስክሪኑ ላይ። ምንድነው የምታደርጉት? ይህንን እንስላል የሚባለውን እጽዋት ከነስሩ ነቅላችሁ ከነስሩ ከነቅጠሉ ታደርቁትና ካደረቃችሁት በኋላ ትወቅጡታላችሁ ማለት ነው። ወቅታችሁ ታልሙታላችሁ ማለት ወቅታችሁ ድቅቅ እንዲል ወደ ዱቄት እንዲሆን ታደርጉታላችሁ ማለት ነው። ከዛም በኋላ የማማሰያ ቅቤ በመቀላቀል በሱ በመለወስ ብልታችሁን በትንሹ ሳይበዛ በትንሹ ጧት ለሰባት ቀን መቀባት ነው ማለት ነው። የማማሰያ ቅቤ ማለት እንግዲህ ለማታውቁ ቅቤ ሲወጣ እናቶች ቅቤውን ሲያወጡት ውሃ ከመንካቱ በፊት ቅቤ መውጣት አለመውጣቱን ለማየት በማማሰያ ስለሚያዩት ነው እንደዛ የሚባለው። ነገር ግን በጥቅሉ የማማሰያ ቅቤ ወይንም ደግሞ ውሃ ያልነካው ቅቤ ገና እንደወጣ እሱን በቅቤው አንድ ላይ በመለወስ ብልታችሁን ጧት ለሰባት ቀን ሳይበዛ በትንሹ ከተቀባችሁት በኋላ ለውጡን የምታዩት ይሆናል ማለት ነው። ስለዚህ ተጠቀሙበት። በሌላ መፍትሄ እስከምመለስ ድረስ ቸር ሰንብቱ።